ማርያምን ወላዲተ አምላክ ብንላት ኑፋቄ ሊሆን ይችላልን ብሎ ይጠይቅና ራሱ ሲመልስ ማርያምን የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄ ነው ይላል። በእውኑ በማርያም ማመን ይገባሃልን? ከሴቶች ሁሉ የተመረጠች ብፅዕት ሴት እንደመሆኗ መጠን ለእርሷ ካለኝ ታላቅ አክብሮትና ሌላ በበኩሌ ማርያምን የእግዚአብሔር እናት ብሎ መጥራት ትልቅ ስህተት ነው እላለሁ። ነገር ግን ሐዋርያት ሲጠሯት እንደነበረው የኢየሱስ እናት ብለን ብንጠራት በቂ መሆኑን መገንዘብ ያሻል። ሳሙኤል ጎባት 1834፣ ዶናልድ ክሬሚ 1972። በኋላ ላይ አካላዊ ቃል ያደረበት የቃል ማደሪያ እንጂ ቃል የተዋሃደውና የራሱ አካል ያደረገው ስግው ቃል አይደለም። ስለዚህ እመቤታችንን ወላዲተ ሰብ ወይም አንትሮፖቶኮስ ይሏት ነበር። በእነርሱ አስተምህሮ በባህሪና በአካል ደረጃ ጥምረት ወይም ኮንጃክሽን እንጂ ውሳጣዊና ባህሪያዊ ተዋህዶ ወይም ዩኒየን የለም። ተዋህዶ አለ የሚሉት በውጫዊ መገለጫው ደረጃ ፕሮሶፒክ ዩኒየን ነበር። በመለኮታዊ ባህሪውና በትስብእቱ መካከል የሚያደርጉት የልዩነት ድንበር ክርስቶስን ሁለት የተለያዩ ሰዎች ወይም መለኮታዊ ልጅና ሰብአዊ ልጅ በአንድ የገጽ ፕሮሶፖን መገለጫ ላይ ብቻ ሲጣመሩ አይነት ሆኖ እንድታይ ያደረጉት። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ትባላለችን? ለምን? እመቤታችን ቅድስት ድንግል ማርያም ላይ መዝመትን አንዱ ዓላማቸው ያደረጉት ታድሶዎች ከሚቃወሙት ጉዳይ አንዱ የእመቤታችን ወላዲተ አምላክ መባል ነው። ወላዲተ አምላክ አትባልም ይላሉ። ለአብነትም በእውኑ በማርያም ማመን ይገባልን የተባለ መጽሐፋቸው ላይ ስለ እመቤታችን መቼም እምነት አለኝ የሚል ሰው ይቅርና በማንኛውም ሰው ክቡርነት የሚያምን ሰው እንኳ ልናገራቸው የሚዘገንኑ ቃላትንና አባባሎችን በመጠቀም ጽፈዋል። በእውነቱ ስታይ ክርስትና ማለት እመቤታችንን መስደብ ወይም ክርስቶስን ማክበር ማለት እናቱን ማቃለልና ቅዱስ መናቅ ነው ተብሎ የተሰበከላቸው ይመስላሉ። በዚህ መጽሐፋቸው ላይ ታድሶዎች ስለ እመቤታችን ወላዲተ አምላክ መባል አለመባል ጉዳይ እንዲህ ብለዋል። ማርያምን ወላዲተ አምላክ ብንላት ኑፋቄ ሊሆን ይችላልን ብሎ ይጠይቅና ራሱ ሲመልስ ማርያምን የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄ ነው ይላል። በእውኑ በማርያም ማመን ይገባሃልን የተባለ ጸሐፊው ራሱ መጋቤ ጥበብ ሰሎሞን ዘሀገረ ጊሸን ደብረ ከርቤ ማርያም ነኝ የሚል የታድሶ መጽሐፍ ገጽ 78 እስከ 80። ሳሙኤል ጎባት የተባለው አውሮፓዊ የፕሮቴስታንት ሚስዮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወደ ፕሮቴስታንት ለመለወጥ የተሻለው ዘዴ ቀስ በቀስ ከካህናቱና ከቤተክርስቲያኒቱ የአመራር አካላት ጋር መቀራረብን በመፍጠርና እነርሱን በመያዝ ነው ብሎ ያምን ነበር። እንደርሱ አረዳድና አባባል እንዲህ ባለ መንገድ ቤተክርስቲያኒቱን በአቋራጭ ወደ ፕሮቴስታንትነት መለወጥ ይቻላል የሚል ሐሳብ ነበረው። ስለሆነም ይኸው ሚስዮናዊ ከየጨገውና ከካህናቱ ጋር በፈጠረው የተንኮል ቅርርብ የእርሱን እምነትና አመለካከት ለየጨገው ሲያስረዳ እንዲህ ብሎ ነበር። ከሴቶች ሁሉ የተመረጠች ብፅዕት ሴት እንደመሆኗ መጠን ለእርሷ ካለኝ ታላቅ አክብሮት ሌላ በበኩሌ ማርያምን የእግዚአብሔር እናት ብሎ መጥራት ትልቅ ስህተት ነው ይላለሁ። ነገር ግን ሐዋርያት ሲጠሯት እንደነበረው የኢየሱስ እናት ብለን ብንጠራት በቂ መሆኑን መገንዘብ ያሻል። ሳሙኤል ጎባት 1834፣ ዶናልድ ክሬሚ 1972። ታድሶዎች መጋቤ ጥበብ ዘሀገረ ጊሸን ደብረ ከርቤ ማርያም በሚል ለምድ ተኩላነታቸውን ሸፍነው የሚያቀርቡልን ክደት ቀደም ሲል የነ ንስጥሮስ ኋላም የፕሮቴስታንት ሚስዮናውያኑ የነ ሳሙኤል ጎባት ክደት መሆኑ ግልጽ ነው። ነገር ግን ልብ ልባል የሚገባው ነገር ቤተክርስቲያኒቷን እናድሳለን በሚል ሽፋን እነ ሳሙኤል ጎባት ፕሮቴስታንታዊ ኑፋቄያቸውን ለማስረጽ የሞከሩበት አካሄድና ስልት ከምን ደረጃ ላይ እንደደረሰ ነው። ማለትም በፊት የባዕድ አገር የፕሮቴስታንት ሚስዮናውያን በራሳቸው አፍ ይጮሁት የነበረውን ጩኸት አሁን ግን ሀገር በቀል ባንዳዎችን መልምለው አሳድገው በእነርሱ አፍ ጩኸታቸውን ከመሰማት ደረጃ መድረሳቸው ነው። ይህም ምን ያህል ሥራ እንደሰሩብን ያሳያል። የእመቤታችን የቅድስት ድንግል ማርያምን ወላዲተ አምላክነት የሚቃወሙት ታድሶዎች ጩኸታቸው የነ ሳሙኤል ጎባትና የአዝማቾቻቸው ጩኸት መሆኑንም ልብ ማለት ተገቢ ነው። ለዚህም ከላይ የተገለጹትን አገር በቀሎቹ ታድሶዎች በእመቤታችን ላይ የሚሉትንና አውሮፓዊው ሚስዮን ሳሙኤል ጎባት የተናገረውን ማነጻጸር ነው። ሳሙኤል ጎባት ደግሞ አውሮፓዊ ፕሮቴስታንት እንጂ ኦርቶዶክሳዊ ክርስቲያን አልነበረም። ስለዚህ የፕሮቴስታንቶችን እምነት ይዘው የሚጮሁ ታድሶዎችም እንደ አባታቸው እንደ ሳሙኤል ጎባት ፕሮቴስታንቶች እንጂ ኦርቶዶክሳውያን ለመሆናቸው ይኸው ከራሳቸው ተገለጠ። ወላዲተ አምላክ
የቃሉ ትርጉም ወላዲተ አምላክ የሚለው ቃል ምንጩ ግሪክ ሲሆን በግሪኩ ወይም በጽሩ ቶቶኮስ የሚል ሲሆን ትርጉሙም የእግዚአብሔር እናት፣ የአምላክ እናት፣ አምላክን የወለደች ማለት ነው። ወላዲተ አምላክ የሚለው የሁለት ቃላት ጥምረት የሚገልጸው ዋና ሐሳብ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእመቤታችን ከድንግል ማርያም ሰው የሆነውና በእኛ ባህሪ ተወልዶ የተገለጠው ስግው ቃል ኢየሱስ ክርስቶስ አምላክ ነው የሚለውን መሰረታዊ የሆነውን የክርስትና እምነትና ትምህርት ነው። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አምላክን ወልዳለች ስንል እግዚአብሔር በባህሪ መለኮቱ የተገኘው ከእርሷ ከተወለደ በኋላ ነው ለማለት አለመሆኑ ግልጽ ቢሆንም መታወስ ግን ይኖርበታል። እግዚአብሔር በባህሪው ጥንትና ኋላ የለበትም፣ አስገኝና መነሻም የለውም። እርሱ ከጊዜ ጽንሰ ሐሳብ ውጪ የሆነ ዘላለማዊ አምላክ ነውና እግዚአብሔር ሁልጊዜ ያለ ነው። ለዚህ ነው ሙሴ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ ብሎ በጠየቀው ጊዜ ዘሃሎ ወይሄሉ ያለና የምኖር ወደ እናንተ ላከኝ በላቸው በማለት ራሱን የገለጠው በዘላለማዊው ህላዌው ነበር። ዘጸአት 3 ከቁጥር 13 እስከ 14። ስለዚህ እግዚአብሔር ሰው ሆነ ተወለደ ስንል በስጋዊ ምስጢር ስለተፈጸመው ነገር ማለታችን መሆኑ መዘንጋት የለበትም። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን እንደመሆኑ ሰው የሆነውና በእኛ ባህሪ የተወለደው ከሦስቱ አካላት አንዱ የሆነው እግዚአብሔር ቃል በተለየ አካሉ ነው። ቅዱስ ወንጌል በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በማለት ስለ ቃል ቀዳማዊነትና እግዚአብሔርነት ከተናገረ በኋላ ዘመን ከተፈጠረ በኋላ ስለሆነው ነገር ሲናገር ደግሞ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ በማለት የቃልን ሰው መሆን ይነግረናል። ስለዚህ አካላዊ ቃል ሰው ሲሆን በማህፀኗ ያጸነሰችውና በድንግልና የወለደችው እመቤታችን ናት። ስለዚህ እርሷን ወላዲተ አምላክ ያሰኛት ከእርሷ የተወለደው ኢየሱስ ክርስቶስ የባሕርይ አምላክ ስለሆነ ነው። መጽሐፍ ቅዱስ ከነርሱም ወይም ከእስራኤላውያን ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እንዳለ ሮሜ 9:5። ይህ ወላዲተ አምላክ የሚለው ቃል ወንጌላዊው ቅዱስ ዮሐንስ ቃል ሥጋ ሆነ ሲል የገለጸውንና ቅዱስ ሉቃስ ደግሞ የጌታዬ እናት በማለት የገለጸውን መጽሐፍ ቅዱሳዊ እውነት በአንድ ላይ ጠቅልሎ የሚይዝ ቃል ነው። ዮሐንስ 1 ከቁጥር 14፣ ሉቃስ 1 ከቁጥር 43። ቃል ሥጋ ሆነ ማለትም አካላዊ የእግዚአብሔር ቃልና የእግዚአብሔር ቃል ከእመቤታችን የራሱ ገንዘብ አድርጎ ፈጥሮ የተዋሃደው የኛ ባህሪ በማጸነ ድንግል ማርያም በምስጢረ ተዋህዶ ያለ መጠፋፋትና ያለ መቀላቀል ያለ መለያየትና ያለ መከፋፈል አንድ አካል አንድ ባህሪ ሆነዋል ማለት ነው። ተዋህዶውም አካላዊ ብቻ ሳይሆን ባህሪያዊም ስለሆነ እመቤታችን የወለደችው ብቻ ሳይሆን የጸነሰችውም ስግው ቃልን በባህሪው አምላክ የሆነ ኢየሱስ ክርስቶስን ነው። ስለዚህ ይህ ወላዲተ አምላክ የሚለው ቃል የእመቤታችንን የወላዲተ አምላክነት ክብር ከምናገረው በላይ የክርስቶስን ማንነት በተመለከተ ሊኖረን የሚገባውን መጽሐፍ ቅዱሳዊና ኦርቶዶክሳዊ እምነት ጠቅልሎ የሚይዝ መሰረታዊ ቃል ነው። የቃሉ ነገረ መለኮታዊ ፋይዳ ኢየሱስ ክርስቶስ በባህሪው ከአብ ጋር አንድ መሆኑና የባህሪ አምላክ መሆኑ ራሱ ጌታችን የገለጠው እውነትና ያስተማረው ትምህርት መሆኑ የታወቀ ነው። ይህም በቅዱስ ወንጌል በሰፊውና በግልጽ የተጻፈ እውነት ነው። ሆኖም አርዮስና መሰሎቹ በኢየሱስ ክርስቶስ ማንነት ላይ ያነሱት ኑፋቄና ጥያቄ በ325 ዓመተ ምህረት በኒቅያ ጉባኤ ላይ በማያዳግም ሁኔታ ግልጽ ሆኖ ተብራርቷል። ይህ ማለት ይህን ትምህርት የተቃወሙትና እንግዳ ነገር ያመጡት አርዮስና መሰሎቹ ስህተታቸው በዓለም አቀፋዊ የቤተ ክርስቲያን ጉባኤ በይፋ በአደባባይ ተገልጦ ተነገረ ለማለት ነው እንጂ በኒቅያ ጉባኤ አዲስ ነገር ተወሰነ ማለት አለመሆኑም ግልጽ ነው። ጉባኤያት ወይም ሲኖዶሳት የቤተ ክርስቲያንን እምነት ይጠብቃሉ፣ ያስጠብቃሉ እንጂ እምነት ሊፈጥሩ ወይም ሊሰሩ አይችሉም። እምነት ሰው ሰራሽ የአቋም መግለጫ አይደለምና በኒቅያ ጉባኤ ላይ የኢየሱስ ክርስቶስ የባሕርይ አምላክነት የቤተ ክርስቲያን እምነትና ትምህርት መሆኑ ከዚህ ውጭ ያለው የአርዮስ ኑፋቄ ደግሞ ባዕድና ቤተ ክርስቲያን የምትጸየፈው መሆኑ ቢገለጽም ቅሉ አርዮሳውያን በቤተ ክርስቲያን ላይ ያደርሱ የነበረው የወረራ ዘመቻ ወዲያውኑ ተቋርጦ እፎይታ ተገኘ ማለት ግን አይደለም። አርዮሳውያን
ጳጳሳትና መኳንንት ኦርቶዶክሳዊት ቤተክርስቲያንን እስከ 381 ዓመተ ምህረት ድረስ ቀጣዩን ግማሽ ምዕተ ዓመት መፈንጫና መጫወቻው አድርገዋት ነበር። ሆኖም ግን ሐሰት ብነግስም ፀሐይን እስኪወጣ ድረስ እንደሚሰፍን እንደ ማለዳ ጤዛ ለተወሰነ ጊዜ ስለሆነ በኋላ ላይ እየከሰመ እንደ እከክ እየረገፈ መጥቷል። ሆኖም አሮሳዊ እርሾና ውስጠ ነገሩን መልኩን እየለዋወጠ ቤተክርስቲያንን ማስቸገሩና ፈተና መሆኑ ግን ዛሬም ድረስ አልቀረም። የኢየሱስ ክርስቶስን አምላክነት በሚያምኑት ወገኖች ውስጥ ደግሞ የመለኮታዊ ባህሪውን እና የትስብእቱን ተዋህዶ በተመለከተ ጥያቄና ውዝግብ መነሳት ጀመረ። ይህን ምስጢር በመረዳትና በማብራራት ሂደት በዋናነት ሁለት አይነት አረዳዶችና አተረጓጎሞች ይታዩ ጀመር። አንደኛው የአንጾኪያ ትምህርት ቤት ሰዎች አረዳድና አተረጓጎም ሲሆን የእነርሱም የቴዎዶር ዘሞፖስቲያን አስተሳሰብ የተከተለና ክርስቶስን የሁለት ሰዎች ጥምረት አድርጎ የሚያስብ ነበር። በእነርሱ አስተምሮ በባህሪና በአካል ደረጃ ጥምረት ወይም ኮንጃክሽን እንጂ ውሳጣዊና ባህራዊ ተዋህዶ ወይም ዩኒየን የለም። ተዋህዶ አለ የሚሉት በውጫዊ መገለጫው ደረጃ ወይም ፕሮሶፒክ ዩኒየን ነበር። በመለኮታዊው ባህሩ እና በትስብእቱ መካከል የሚያደርጉት የልዩነት ድንበር ክርስቶስን ሁለት የተለያየ ሰዎች ወይም መለኮታዊ ልጅና ሰብአዊ ልጅ ባንድ የገጽ ወይም የፊት ፕሮሶፖን መገለጫ ላይ ብቻ ሲጣመሩ አይነት ሆኖ እንዲታይ ያደረጉት። በእነርሱ እምነት ከእመቤታችን የተወለደው በኋላ ላይ አካላዊ ቃል ያደረበት የቃል ማደሪያ እንጂ ቃል የተዋሃደውና የራሱ አካል ያደረገው ስግው ቃል አይደለም። ስለዚህ እመቤታችንን ወላዲተ ሰብ ወይም አንትሮፖቶኮስ ይሏት ነበር። በዚያን ዘመን የአንጾኪያ ትምህርት ቤት አስተምሮ ተደርጎ ወደ መወሰድ ደረጃ ደርሶ የነበረውን ይህን አይነቱን አመለካከት ያራምድ የነበረው ንስጥሮስ የተባለው መነኩሴ ከሶሪያ ገዳም በአንዱ ይኖር የነበረ ሲሆን አንደበተ ርቱዕ ከመሆኑ የተነሳ በቀጥታ በንጉሱ ተመርጦ በ428 ዓመተ ምህረት በቁስጥንጥንያ መንበር ላይ ፓትርያርክ ተደርጎ ተሾመ። እርሱም ችኩልና ስሜታዊነት የሚታይበት ስለነበር ገና መንበሩን እንደያዘ ወዲያውኑ እመቤታችን ወላዲተ አምላክ ናት የሚለውን የቤተ ክርስቲያን ትምህርት በግልጽ መቃወም ጀመረ። ከዚያ በፊት በአንጾኪያ ይባል የነበረውን ወላዲተ ሰብ ወይም አንትሮፖቶኮስ የሚለውን አሻሻልኩ ብሎ ወላዲተ ክርስቶስ ክርስቶኮስ ክርስቶስን የወለደች ልትባል እንጂ ወላዲተ አምላክ ልትባል አይገባም ይል ጀመር። በይፋ ማንም ሰው ማርያምን የእግዚአብሔር እናት ሊላት አይገባም አለ። ከእርሱም ጋር የማይስማሙትንም ማስፈራራትና መዛት ጀመረ። ይህን ትምህርቱን የያዙ መጣጥፎችን እየጻፈ ማሰራጨቱንም ተያያዘው። የራሱን ትምህርትም ስልጣኑን ተጠቅሞ በቤተ ክርስቲያን ላይ በኃይልና በግድ ለመጫን ፈለገ። አንድ አናስጣሲዮስ የተባለ የአንጾኪያ ቄስ በንስጥሮስ ላኪነትና ደጋፊነት በቤተ ክርስቲያን አውደ ምሕረት ላይ ድንግል ማርያም ወላዲተ አምላክ አትባልም እያለ ማስተማሩን ተያያዘው። ንስጥሮስንም በቁስጥንጥንያ የነበሩ መነኮሳትና ምዕመናን መናፍቅ ነህ እያሉ በግልጽ ይቃወሙት ጀመር። በዚህ አይነት ሁኔታ ሁከት እየተፈጠረ በመንበረ ፓትርያርክ የነበረው የቅዳሴ አገልግሎት ብዙ ጊዜ እየተቋረጠ እንደገና እየቀጠለ በዛ አይነት ሁኔታ ይካሄድ ነበር። ይህ ነገርም ከእስክንድርያው ፓትርያርክ ከቅዱስ ቄርሎስ ዘንድ ደረሰ። በመጀመሪያ ቅዱስ ቄርሎስ የንስጥሮስን ስም ሳያነሳ በጉዳዩ ላይ ትምህርት የሚሰጥ አጠር ያለ ጽሑፍ ለግብጽ መነኮሳትና ለምዕመናን የሚሆኑ መግቢያ አይነት መልእክት አዘጋጀ። በመቀጠልም ንስጥሮስ ከያዘው አቋሙና ያንኑ ከማስፋፋት ወደ ኋላ የማይል መሆኑ ግልጽ እየሆነ ሲሄድ ጠንከር ያለ ነገረ ሃይማኖታዊ ይዘት ያለው ሁለተኛ መልእክት አዘጋጀ። ይህም ሁለተኛው የቅዱስ ቄርሎስ መልእክት ወደ ንስጥሮስ ተብሎ የሚታወቀው ነው። በዚህ መልእክቱም ቅዱስ ቄርሎስ ወላዲተ አምላክ የሚለው ቃል በቤተ ክርስቲያናችን እምነት ላይ ጥልቅና መሰረታዊ አንድምታ ያለው መሆኑን ንስጥሮስ እንዲረዳውና እንዲያስተውለው ለማድረግ ሞከረ። ዘላለማዊ የሆነ የእግዚአብሔር ልጅ በድንግል ማርያም ማኅፀን ሲጸነስ ባህረ ትስብእትን የራሱ አድርጎ የተጸነሰ ስለሆነ እርሷ የወለደችው ስግው ቃልን ነው። ስለዚህም ነው ወላዲተ አምላክ የምትባለው በማለት ቅዱስ ቄርሎስ ጻፈለት። ቅዱስ ቄርሎስ ስለዚህ እርሷ ወላዲተ አምላክ ናት፣
ይህ ቃልም እውነተኛና ትክክለኛ ለሆነ ነገረ ክርስቶስ መሰረት ነው በማለት ለማስረዳት ሞከረ። ንስጥሮስ ግን አንተ አታስተምረኝም በሚል መንፈስ በእንቢታው ጸና። እንደውም ቅዱስ ቄርሎስን ኑፋቄ እያስተማረ ነው ብሎ ይከሰው ጀመር። ንስጥሮስ ከአቋሙ ፍንክች የማይል መሆኑን ግልጽ እየሆነ በሄደ ጊዜ ቅዱስ ቄርሎስ 12 ቃለ ግዝት ያለበት መልእክት ከመሸኛ ደብዳቤ ጋር ላከለት። ይህም ወደ ንስጥሮስ የተላከው የቅዱስ ቄርሎስ ሶስተኛው መልእክት ነው። ንስጥሮስ የማይመለስ በመሆኑ በ431 ዓመተ ምህረት በኤፌሶን ጉባኤ ላይ እርሱ ከነትምህርቱ ተወገዘ። ንስጥሮስ አርዮስን በጽኑ የሚቃወም ሰው ነበር። ክርስቶስ ሩቅ ቢሲ ወይም ሰው ብቻ ነው በሚሉት አርዮሳውያን ላይ የሚከለክል ሕግ እንዲወጣ የዘመኑን መንግስት እስከ ማሳመንና ማስፈጸም ደርሶም ነበር። ሆኖም ግን በእመቤታችን ማኅፀን የተጸነሰውና ከእርሷ የተወለደው ክርስቶስ አምላክ መሆኑን አልቀበልም አለ። ንስጥሮስ ወላዲተ አምላክ የሚለውን መቃወሙ የክርስቶስን ተዋህዶ ከመቃወሙና ካለማመኑ የተነሳ የመጣ ነበር። ክርስቶስን በውጫዊ ሁኔታ ብቻ በአንድ ቆዳ እንደተጠቀለሉ የሁለት ሰዎች ውጫዊ መገናኘት አድርጎ ነበር የተረዳው። ይህ አስተምሮም የአምላክን ሰው መሆን ወይም ስጋዌውን ምትሃት ሐሰትና ባዶ ቃላት ብቻ ያስመስለዋል። ይህን ቃል መቃወሙ ለእመቤታችን የሚገባውን ክብር አለመስጠቱ መሆኑ እንዳለ ሆኖ ከዛ በላይ በዋናነት ግን የመዳናችንን መሰረትና ክርስትናን በአጠቃላይ ከመሰረቱ ከንቱ የሚያደርግ አደገኛ ኑፋቄ ነበር። የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክነት በመጽሐፍ ቅዱስ ትምህርት የሚለውን ከዚህ በሚቀጥለው ክፍል የምናቀርበው ይሆናል። ስብሐት ለእግዚአብሔር። ይቆያል። የጽድቅ ምስራቁ እንተባት ሰረቀ ለብርሃነ ዓለም የጽድቁ እንተባት ሰረቀ ለብርሃነ ዓለም የጽድቁ